እኔ ለራሴ ጊዜ እንደመስጠት የሚያስደስተኝ ነገር የለም። ምክንያቱም እቺ እድሜ እንዳታልፈኝ እፈራለሁ። ራሴ የምንከባከብበት ጸጉሬ፣ ልብሴ የምልበት ጊዜ በጣም አጭር ስለሆነ ወጣትነቴንና እድሜን በአግባቡ መጠቀም እንዳለብኝ ነው የሚሰማኝ። ያ ማለት ጊዜ እንዳያልፍብኝ ብሎ አልባሌ ቦታ መዋል ማለት ሳይሆን ለራሴ መስጠት ያለብኝን እንክብካቤ እየሰጠሁኝ እቺን ህይወት አጣጥሞ መኖርን ነው የምፈልገው። በህይወቴ ማንም ሰው ኢምፕረስ አድርጎኝ አያውቅም። ስለኔ ክፉ ማወራ ጥሩ ማወራ እኔ ጋር ያለውን ፐርሰናሊቲ የመቀየር አቅም ያለው ማንም የለም። መሆን የምፈልገውንና መሆን ያለብኝን ነገር ነው እየሆንኩ ያለው። ሰዎች ጆሮ የለኝ። ምክንያቱም ዛሬ አጨበጨበልኝ ነገ ከገደል ይወረውረኛል። ዛሬ ወደቅሻለኝ ደግሞ ነገ ስቆም ሊያጨበጭብ ይመጣል። ስለዚህ ጋይስ የራሳችሁን ህይወት ኑሩ። ያ ማለት ለሰዎች ቫልዩ አትስጡ ማለት ሳይሆን ማንም ሰው ከመሬት እየተነሳ ግን የእናንተን ህይወት ወደ ቀኝና ወደ ግራ ማሽከርከር መቻል የለበትም። አቋም ይኖራችሁ። ማንም መቶ የማይሽረው አለት የሆነ አቋም። እኔ ጣልኩትን ማንነት ማንም ከመሬት ያገኘው፣ ነገር ግን አስከብሬ ያስቀመጥኩትን ማንነቴ ማንም ሰው ያለ ፍቃዴ ወደ ግራና ወደ ቀኝ ሊያዘዋውርብኝ አይችልም። ስለዚህ ውዶችዬ ቢ ዮርሰልፍ ቢ ስትሮንግ። ወዳችኋለሁ የኔ ውዶች። ባይ